ታቦተ ጽዮን ኢትዮጵያ ውስጥ ትገኛለች እንላለን። በፊት መስቀሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ግሸን ላይ ይገኛል እንላለን። ከመጓ በኋላ ደግሞ በሰፊው ቅዱሱ ጽዋ ኢትዮጵያ ውስጥ ይገኛል ማለት ተጀምሯልና የእርሶ መጽሐፍቶች ደግሞ በልብ ወለድ መንገድ ነው የተጻፉት አብዛኞቹ እና ይሄ ነገር በፊትም ሰው የኢትዮጵያን ታሪክ ተረት ነው ለማለት የቀረበ ነው። አሁን ደግሞ የእርሶ መጽሐፍቶች በልብ ወለድ መልክ መጻፋቸው ይሄ ተረት ነው የምንለውን አባዚያችንን እንዴት ነው አባብሱት ወይ? አንድን ሀገር ለማፍረስና ለማጥፋት የራሱ ዜጎች እንዲጠሏት፣ እንዳይተማመኑባት፣ እንዲንቋት ማድረግ ነው አይደለም? አንድ ቤት ውስጥ ትዳር እኮ የሚፈርሰው ባል ሚስቱን ከናቀ፣ ሚስት ባሏን ከናቀች ከዛ በኋላ ለዛ ትዳር ትጨነቂያለሽ እንደዛ ማለት ነውና ዝም ብሎ የመጣ አይደለም። መጀመሪያ የኢትዮጵያ ትንሳኤ የሚለው ነገር ምንድነው? ማለት ትንሳኤ ሲባል ዳግም መፈጠር ነው፣ ዳግም መጸነስ ነው፣ ሞቶ መነሳት ነው። ግን ከዚህ በፊት ትንሳኤ በሚለው ነገር ያምናሉ። ኢትዮጵያ ትንሳኤ አላት። የስራ የእድገት የእሳቤ ምንጭ ነው ይሄ ኢትዮጵያ ነው ሬኔሳንስ ትንሳኤ ስንል እንጂ የሆነ ዝም ብለን እጃችን አጣጥፈን ታምር ይፈጠርልናል ማለት አይደለም። ሁለት ጽንፍ እኮ ነው ያለው። ደግሞ ኢትዮጵያ ትንሳኤ አላት ተብሎ ተስፋው እንደሚነገረው ሁሉ በተቃራኒው ደግሞ በቃ ኢትዮጵያ ልትፈርስ ነው፣ ከካርታ ላይ ልትጠፋ ነው፣ ልትበተን ነው እንደ ሀገር። ሁለቱም ያሳሰብ ድክመቶች ናቸው። አሁን ያለችውን ኢትዮጵያ በፖለቲካ፣ በማህበራዊ ጉዳይ፣ በሃይማኖታዊ ጉዳይ፣ እንደው በኢኮኖሚው በሁሉም ነገር እንዴት ይገልጿታል? ክፉን ነገር እየደጋገምን ባየነውና በሰማነው ቁጥር ካላቆም ነው መጨረሻ ሰው መሆናችንን እንጠላለን። በእርግጥ እርስዎ በስድስት መጽሐፎ ላይ ስለ ኢትዮጵያ ያሉትን ስሜት ገልጸውልናል። ግን እዚህ ጋር በቃል ቢነግሩኝ ደስ ይለኛል። የእርስዎ ኢትዮጵያ ምን አይነት ናት? የኢትዮጵያ ታሪክ ለኢትዮጵያውያን ከባድ ነው። ታሪካችንን መሸከም ይከብደናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የመድሎት ቲዩብ ቤተሰቦች እንደምን ቆያችሁን? መድሎት እንግዲህ በየኔታ ቲዩብ ስር ያለ ሚዲያችን ነው። በዛሬው ዕለት እንግዳ ነው ይዤላችሁ የቀረብኩት። እንግዳችን መምህር ናቸው። አመልድ ተብሎ የሚጠራው መስሪያ ቤት ደግሞ ዋና ዳይሬክተር ናቸው። እንደዚሁም ኢኮሎጂስት ናቸው። ብዙዎቻችን ደግሞ የምናውቃቸው በጽሁፍ ስራዎቻቸው ነው። እመጓ፣ ዝጎራ፣ መርበብት፣ ሰበዝ፣ ሚተራሊዮን እና በጣም በቅርቡ ደግሞ ችቦ የተሰኘ መጽሐፋቸውን ይዘውልን መጥተዋል። ዶክተር አለማየሁ ዋሴ እንግዳችን ሆነው አብረው ነው የሚቆዩት። ከእሳቸው ጋር ቆይታ ማድረገው እኔ ሰብለ ወንጌል ጸጋ ነኝ። እናንተም እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ ፕሮግራሙን ላይክ ሼር እያደረጋችሁ ልትከታተሉ በአክብሮት እንጋብዛለን። ዶክተር አለማየሁ እንግዳችን ሆነው ስለመጡ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዝሽ። በቅርቡ ችቦ የሚል መጽሐፍ አውጥተዋል። እንደዚሁም ደግሞ በጥቂት ዓመታት ውስጥ ነው እነዚህን 6 ተከታታይ መጽሐፍቶች ያቀረቡልንና መጽሐፍቶ እርሶ ሲያስተዋውቁን አይቻላቅም ማለት እንዴት መጽሐፍ አውጥቻለሁና አንብቡ ሲባል አይቻላቅም። ግን በሚገርም ሁኔታ የእርሶ መጽሐፍ ውስጡን እንደ ሰደድ እሳት ቀስ እያለ ብዙዎች እጅ ይደርሳልና ብዙዎች በአንድ አቋም ወይም ደግሞ በአንድ አይነት አቀባበል መንገድ ነው የሚቀበሉት የእርሶ መጽሐፍና እንደው ምን ይመስሎታል አሁን የዚህ ምክንያት? ምክንያቱም ብዙ ሰው በመጽሐፍ በተለይ ኢትዮጵያ ውስጥ በአንድ እንደዚህ ተቀባይነትን ማግኘት ወይም ደግሞ አንዱ ስራው ተቀባይነትን ካገኘ በሁለተኛ ስራ ተቀባይነትን ማግኘት ይከብዳል። የእርሶ ስራዎች ግን በጣም በሚገርም ሁኔታ ሁሉም ሰው አጨብጭቦ የሚቀበላቸው ናቸውና ምን ይመስላል የዚህ ምክንያቱ? እንግዲህ የመጀመሪያው ነገር ከሰው ፊት ሰው ዘንድ ይዘሽው የምትቀርቢው ስራ በደንብ አስበሽ ተጨንቀሽ መሆን አለበት እና ከውስጥ የሚገፋሽ ምክንያት ደግሞ ዋናው ነው። ከውስጥ የሚገፋኝ ምክንያት መጽሐፍ መሸጥ እና የሆነ ገንዘብ ማግኘት አይደለም። ከውስጥ የሚገፋኝ ምክንያት ይጠቅማል የምላቸውን ሀሳቦች፣ አወኳቸው የምላቸውን እውነቶች ወይም ተረዳኋቸው የምላቸውን ሀሳቦች
ለሰው ማድረስ ነው የኔ ትልቁ ነገር እና በጣም ተጨንቄ ተጠብቤ ነው ማወጣቸው። በዛ ምክንያት ይሆናል እንግዲህ ሰው የሚወዳቸው። ምናልባት ከስድስቱ መጽሐፍ አንዱ አንደኛውን የበለጠ ሊወድ ይችላል። አንዱ ይሄኛው ደስ ይለኛል የበለጠ ሊል ይችላል። ግን ዝም ብዬ አማካኝ ሰዋጣ ሁሉም ተመሳሳይ ናቸው ደረጃቸው ለኔ ማለት ነው። ሰው ከሚሰጠኝ አሁን ይሄን የሚሰማ ሰው ነው እኔ የምወደው ይሄንን የበለጠ ሊል ይችላል። ግን አማካይ ሰዋጣ ከሚደርሰኝ ግብረ መልስ ተመጣጣኝ ናቸው ደረጃቸው እና ያው የመጨነቅና የእውነት ቅን በሆነ ሀሳብ ስለማቀርባቸው ሊሆን ይችላል ሰው የሚወዳቸው። የእርስዎ መጽሐፍ ብዙ ጊዜ ያው የሀገራዊ ማንነትን ወይም ደግሞ መንፈሳዊ ማንነትን እንድንረዳ ያደርጋል ይላሉ ብዙ ሰዎች እና የኢትዮጵያ ነገር ሲነሳ አሁን የኢትዮጵያ ቅድስት ናት ሲባል ወይ ደግሞ ኢትዮጵያ ውስጥ የተቀደሱ ቅርሶች አሉ። የኢትዮጵያ ታሪክ እኮ ረጅም ነው፣ ከ3000 በላይ ዘለግ ያለ ነው። የ5000 ዓመት ነው የሚሉ አሉ፣ የ7000 ዓመት ነው የሚሉ አሉ። እነዚህ ሁሉ ነገሮች ሲነሱ ተረት ተረት ነው ይሄ ነገር የሚሉ ኢትዮጵያውያን አሉ። እንደውም በታሪክ መጽሐፍ የተጻፉ ነገሮችን ሳይቀር በሚነሱ ጊዜ ይሄ እኮ ተረት ተረት ነው፣ እስኪ ማስረጃ አምጡ የሚባል ነገር ይበዛል እና የእርስዎ መጽሐፍቶች የኢትዮጵያን ታሪክ አሁን ኢትዮጵያ ውስጥ ይገኛሉ ተብለው ከሚጠቀሱ ነገሮች በተጨማሪ ከእመጓ በኋላ ቅዱሱ ጽዋ ኢትዮጵያ ውስጥ ይገኛል ብለው የሚያነሱ ሰዎች አሉ። ታቦተ ጽዮን ኢትዮጵያ ውስጥ ትገኛለች እንላለን። በፊት መስቀሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ግሸን ላይ ይገኛል እንላለን። ከእመጓ በኋላ ደግሞ በሰፊው ቅዱሱ ጽዋ ኢትዮጵያ ውስጥ ይገኛል ማለት ተጀምሯል እና የእርስዎ መጽሐፍቶች ደግሞ በልብ ወለድ መንገድ ነው የተጻፉት አብዛኞቹ እና ይሄ ነገር በፊትም ሰው የኢትዮጵያን ታሪክ ተረት ነው ለማለት የቀረበ ነው። አሁን ደግሞ የእርስዎ መጽሐፍቶች በልብ ወለድ መልክ መጻፋቸው ይሄ ተረት ነው የምንለውን አባዜያችንን እንዴት ነው አባብሱት ወይ? ይሄንን አስቀድሜ ጠየቅኩት። ከዚህ በኋላ ለምናደርገው ቃለ መጠይቅ ሁሉ ሰዎች ሁለት መሰረታዊ ነጥቦች ነው ያነሳሽው። አንደኛ ብዙ ሰው አሁን ያለን የገባንበት ማህበራዊ፣ ፖለቲካዊ የሚሆን ኢኮኖሚያዊ ችግር ቀውስ በሚባል ደረጃ ባለንበት ሁኔታ ወደ ኋላ ሄደን ስለ በጎ ታሪክ፣ ስለ ትልቅነታችን፣ ስለ ሀገራችን ባለጸግነት ለማውራት ሞራሉን ያጣል እና አንዳንዴ ሞኝነት ይመስላል። አንድ ትልቅ ሰው እንዳለው የኢትዮጵያ ታሪክ ለኢትዮጵያውያን ከባድ ነው። ታሪካችንን መሸከም ይከብደናል፣ እውነት ለመናገር ማለት ነው። አሁን ካለን ደረጃ ማለት ነው። እውነታው ግን እኛ እንለውጠው እውነታውን ማለት ነው። እዚህ ውስጥ ግብ ግብ መግጠምም አልችልም። እኔ አሁን ከሆነ ሰው ጋራ የለም ኢትዮጵያ ትልቅ ናት ትንሽ ናት አልልም። አንድ ሰው ስራ የለውም፣ ስራ የሚሰራው ነገር የለውም። አንድ ሰው የኢኮኖሚ ችግር አለበት፣ ወይም አንድ ሰው በተራቆተ ተራራ ጥግ ይኖራል የሚኖረው። ስለዚህ ሰው ኢትዮጵያ ሀብታም ናት፣ ኢትዮጵያ ጥሩ ታሪክ አላት ብለው ምንም ስሜት አይሰጠውም። ምክንያቱም በደጁ እጁ ላይ ያለው ነገር በሚያየው ነገር ስለሚያደርግ ማለት ነው። ያ ግን የሀገሪቱን ወደ ኋላ ያላትን ታሪክና አሁን ያላትን አቅም መሸፈን የለበትም። የኔ ቢጤ አይነት ሰዎች ይህንን እውነታ እየመረረን ቢሆን እንድንቀበለውና ኦፍኮርስ እየመረረን ሳይሆን በደንብ በወኔና በሞራል ተቀብለ ወደ ከፍታው ለመውጣት ጥረት ማድረግ ይጠበቅብናል። ኢትዮጵያ ከሰሜን እስከ ደቡብ የተራቆተች ሀገር ልትሆን ትችላለች፣ ግን በብዝሃ ሕይወት የበለጸገች ሀገር ናት። ጊዜ ሰጥተን ብናለማት አሁን አረንጓዴ ከሚመስሉ ሀገሮች በጣም የተሻለ ሀገር ነው የምትሆነው። አረንጓዴ ማለት ብዙ መለኪያ ስላለው ማለት ነው። ባህር ዛፍም ተክለሽ ሀገር አረንጓዴ ልታረጊ ትችላለች፣ ግን በብዝሃ ሕይወቱ በመሬቱ ቫራይቲ በላንድስኬፕ የምንለው ማለት በጂኦሎጂው
በእነዚህ ሁሉ ብንለካው ኢትዮጵያ ሀብታም ሀገር ስለመሆኗ ባለፈው ታሪካችንም ደግሞ ልንኮራ የምንችልባቸው ምልክቶች መኖራቸው እርግጥ ነው። ይሄ ምንም እኮ የሚያሳስተን ነገር የለም። ስለዚህ እኔ አሁን እዛ ጋራ ግብ አንገጥም። ተስፋ በማጣት ውስጥ በታላቅ ቀውስ ውስጥ ያለን ማህበረሰብ አሻግሮ ማሳየት ከባድ ነው፣ ፈተናው ከባድ ነው። ግን እኔ ተስፋ የማደርገው አገሪቱ ያላትን አቅም የመጣችበትን ታሪክ ጠንቅቆ በማጥናት ነው። አንደኛው ይሄ ነው። ስለዚህ ሰው ስላላወቀው ስላልተቀበለው አሁን ለመናገር መሳቀቅ የለብንም። የምናየውን ነገር ሁሉ እንደ ኢሉዥን ወይም እንደ ተራ ነገር ብንቆጥር አይገርምም። እሱ ብዙ አያስጨንቀኝም። ስለዚህ በታሪካችን ውስጥ ተረትና ታሪክ የተለያዩ ነገሮች ናቸው እና ይህንን ነገር ነው የምናስቀምጠው። ወደ እኔ መጽሐፍ ስንመጣ አንዳንድ ብያኔዎችን ሰጥተሻል። አሁን አንቺ ስትናገሪ የእርስዎ መጽሐፎች በልቦለድ መገር ነው የቀረቡ ልቦለድ ናቸው። ስለዚህ እንደዚህ ሆነው ሲቀርቡ ሌላውም እውነት ይመስለዋል፣ ተረት ይመስለዋል። ታሪክ ተብለው የሚጻፉትን እንኳን ተረት እያለ ያለ ነገር ስለሆነ የሚል ነገር ነው። እንግዲህ የሰዎችን መረዳት እኔ ኃላፊነት አልወስድም። ማለት አንድን እውነታ የለም ተረት ነው ለሚል ሰው ያ መጽሐፍ ታሪኩን መጽሐፍ የጻፈ ሰው ኃላፊነት አይወስድም። ኃላፊነት የሚወስደው ራሱ ነው። በዚህ ሁኔታ ሁላችን የምንጽፋቸው ነገሮች የሚታዩንን የተረዳናቸውን እንጽፋለን። ሰው በምን መንገድ ነው የሚቀበለው? ያ የራሱ መብት ነው። እኔ የምጽፈው በተረዳውበት ልክ ነው። በገባይ ልክ በተረዳይ ልክ ጽፌ ያለሁ። እነዚህ የጻፍኳቸውን ነገሮች ውይይት ማድረግ የለም ይሄ ነገር እውነት ነው፣ የለም ይሄ ነገር ሐሰት ነው ማለት ሁልጊዜ የተደራሲ ስራ ግዴታ ነው የሚሆነው። እኔ እውነት ነው ብለው እውነት ነው ብሎ አይወስደውም አይደለም። አሁን ባልሽ መሰረት እኔ ሐሰት ነው ብለው የኔን ሐሰት የሚወስድ ነገር የለም። ግን ትልቁ መልመድ ያለብን ምን መሰለሽ፣ የሆነ ሀሳብ ሲቀርብ እሱን ሀሳብ ከግራ ከቀኝ ከፊት ከኋላ መመርመር ነው የሚፈለገው። የኔ ሀሳብ ኢንላይትመንት መፍጠር ነው፣ አብሮት በሰዎች አእምሮ ውስጥ መፍጠር ነው። አሁን ስፔሲፊክ አልገባም። በእኔ መጽሐፍት ውስጥ ያሉትን ሰዎች እንዲመረምሯቸው ፈልጋለሁ። ይቻላል ወይ? ሊሆን ይችላል ወይ? ኖ ሊሆን አይችልም እንዲሉ ፈልጋለሁ። ይህን ሲያደርጉ ደግሞ ቅድም ባልኩሽ በደረሰብን የሞራል ጫና ቁጭ ብለን ብናየው ትርጉም የለው። ተራ ምሳሌ ሰጠሁሽ እኮ የተጋጠጠ ተራራ ነው ያለን ወደ ሰሜን ብትሄጅ። ግን እንደ ኢኮሎጂስት እዛ ተራራ ውስጥ ምን እንዳለ አውቃለሁ እኔ በእርግጠኝነት። ያ ተራራ አሁን አውሮፓ ውስጥ ወይም አሜሪካ ውስጥ ካለው አረንጓዴ አሁን አረንጓዴ ከሆነው አሁን ሲያዩት ያንስ ይሆናል። ብናለማው ግን ምንም ውድድር ውስጥ አይገባም። የላንድስኬፕ ውበቱ እዛ ውስጥ ያለ የብዝሃ ሕይወት ሀብቱ ያ ብቻ ሳይሆን ወደ ኢኮኖሚ ሊቀየር የሚችለው የሀብት መጠን አይወዳደርም። ስለዚህ እኔ የማይበት መንገድ እኮ ነው የምናይበት ነው። እኔ የማየው የተጎሳቆለች ውስጧ ግን ትልቅ አቅም ያላት አንዲት ሴት አለ አይደለም? እንደዛ ይሆናል እኔ የማየው። ሌላው ደግሞ በቃ ይቺ ሴት ምንም ተስፋ የላትም ብሎ ሚንቃት አይነት አላል። ይሄ በሂደት ይገለጣል። ግን በዚሁ አጋጣሚ በራሳችን ላይ ተስፋ መቁረጥን አናውጅ። ጥቂቶች እንዲመቻቸው በሚፈጥሩት ድባብ ዋናውን ትልቁን ተስፋችን ነገን ባናበላሽ መልካም ነው። መልካም። እኔም ይሄን ጥያቄዎች የመጀመሪያ ያደረኩት ይሄንን መርሃ ግብር ሲከታተሉ በዚህ ሀሳብ ውስጥ ሆነው ምክንያቱም የምናነሳቸው ሀሳቦች በመጽሐፍ ውስጥ ያሉት ናቸውና ከዚህ አንጻር እንዲመለከቱልን ነው። ስለ ጣና ሐይቅ ብዙ ይባላል። እርሶም በመጽሐፉ ላይ በሚተራሊዮ ላይም በዚህ በችቦ ላይም የጣና ሐይቅን በማስመልከት ብለዋልና ቅዱስ ነው ይባላል።
ገነት በውስጡ አለች የሚሉም አሉ። የጣና ሐይቅ ለኢትዮጵያ የተለየ ነው የሚሉም አሉ። ከጣና ሐይቅ በተጨማሪ ራሱ ውሃ በጣም የተለየ ሚስጥር እንዳለው ሚተራሊዮ ላይ በሰፊው ገልጸዋል። የእግዚአብሔር መንፈስ ማደሪያ ነው፣ የሰማይና የምድር መገናኛ ነው፣ ብዙ ነገር ተጽፏል። ከውሃነትም ደግሞ ባሻገር ጣና ሐይቅ ትልቅ ሚስጥር እንዳለው ጽፈዋል እርሶም እና እስቲ ቢነግሩን ለኢትዮጵያውያን ምንድን ነው ጣና ሐይቅ? እንደው አንዳንድ ሲዘዋወር የማየው ነገር አለ። ኢትዮጵያ ገነት ናት ወይም ገነት ኢትዮጵያ ውስጥ ነው ያለው። እንደዚህ በጣም ዲሉዥናል የሆነ ሀሳብ እኔ ውስጥ የለም። እንደዛ አልጻፍኩም። እኔ መንፈሳዊ መረዳትን ከኢኮሎጂካል ፐርስፔክቲቭ ከሳይንቲፊክ ፐርስፔክቲቭ ነው የማስቀምጠው። ውሃ በሳይንሳዊ ፐርስፔክቲቭ ሚስትሪየስ የሆነ ፍጥረት ነው። ሚስጥራዊ ነው። ሚስጥራዊ ማለት በቀላሉ ማትረጁ ግን ጊዜ ወስደሽ መረዳት ያለብሽ ማለት ነው። ውሃ አሁን በረዶ ነው፣ ቆይቶ ቀዝቃዛ ሊሆን ይችላል፣ ቀጥሎ ተን ሊሆን ይችላል። በዚህ ባህሪያቱ የተነሳ ብዙ ምርምር ይደረግበታል። ሚሞሪ የመያዝ አቅም አለው። አክቹዋሊ ይሄ ብቻ ሳይሆን ሌሎች ፍጥረታት ይሄ ማወራሽ አሁን ሳይንቲፊክ ነገር ነው። ኮንቴምፖራሪ ሳይንቲፊክ ወርልድ የተረዳበትን ነው የምነግርሽ። ዝም ብሎ ዲሉዥናል አይደለም። እንደዛ ነው። ከዛ በላይ ደግሞ ጣና ውሃ አለው። ውሃው ቃድም ባልኩሽ ሚስትሬስ ነው። ከዛ በላይ ደግሞ የሃይማኖት ስፍራ ነው አይደለም? የሃይማኖት ስፍራ ብዙ አባቶች ብዙ ቅዱሳን የጸለዩበት ነው። እንግዲህ በትልቁ ነገራችን ሰው ቦታን ይቀድሳል፣ ቦታ ደግሞ ሰውን ይቀድሳል እያልን ነው የምንማረው። በዚህ ምክንያት ብዙ ገዳማት ያሉበት ብዙ ከእግዚአብሔር ጋር የተገናኙ ሰዎች የኖሩበት የሚኖሩበት ስፍራ ነው። በዚህ ሁሉ ቅዱስ ነው ብንል ምንም የሚያስደንቅ ነገር የለውም። እንግዲህ ቅዱስ ነው ስንል በእኛ ፐርስፔክቲቭ ነው። በእኛ ፐርስፔክቲቭ ማለት በተረዳንበት የሃይማኖት አንግል ሊሆን ይችላል። ይሄ ማለት ሌላ ሀገር ቅዱስ ነገር የለም ማለት አይደለም። ሁልጊዜ ሰዎች የሚቸገሩት በተለይ አሁን ያመጡት ወጣቶች ኢትዮጵያ ጥሩ ሀገር ናት ስንል ሌላው ሀገር መጥፎ ያልን ይመስላቸዋል። እንደዛ አይደለም። የእያንዳንዱ ሀገር የራሱ አቅም አለው፣ የራሱ በጎ ሊኖረው ይችላል። ግን የእኛ ሀገር ደግሞ ለእኛ የተሰጠችን ነች። የእግዚአብሔር ውለታው እግዚአብሔር ስለወደደን የሰጠን ነው። ለሌሎችም ስለወደዳቸው ሰጥቷቸዋል። ግን ስጦታችን ስለሆነች አክብረን እንይዛለን። አባቶቻችንም እግዚአብሔር የሰጣት የቀደሳት ሀገር ናት። ብዙ ቅዱሳን ኑረውባታል። በእነሱ የተነሳ ተቀድሳለች እያል በገድላት በምን እናነባለን። ከዚህ ውጭ ወደ ሌላ አምልኮ ውስጥ እየገባን አይደለም። የተሰጠሽን ነገር አክብረሽ መያዝ አለብሽ፣ መውደድ መቻል አለብሽ። አለበለዚያ ሰጪውንም መናቅ ነው የሚሆነው። እና እነዚህ ነገሮች አሁን በጣም እየከረሩ ወደ ማናናቅ እንሄዳል። ቅድም ያልኩሽ ኤክስቴንሽን ነው። ምንድነው? በቃ አንድ ሰው ኑሮ ካልተሳካለት እርግማኑ ወደ ቤተሰቡ ይወስዳል፣ ከዛ የሚኖርበት አካባቢ፣ ከዛ ሀገሩን ቶታል እያለ ጥላቻችን እኮ ወደ ጥቁር አፍሪካ ደግሞ ወደሚል ሁሉ ይሄዳል። ለሞ አፍሪካ ምንድነው? እንደዚህ ሁሉ እያለ እንሄዳለን። ያ ተገቢ አይደለም። የችግራችን ምክንያት መለየት፣ ምንጩን፣ የተሰጠንን ደግሞ አክብረን መያዝ። ስለዚህ በዚህ ምክንያት ጣና ለእኔ የመንፈስም የስጋም የእርካታ ቦታ ነው ብዬ አምናለሁ። የቅድስና ቦታ ነው ብዬ አምናለሁ። ሌሎችም ቦታዎች ይኖራሉ እንደዚህ አይነት። ምንድን ነው ስህተቱ? ግን እኔ በመጽሐፍቶቼ በአጠቃላይ መግለጽ የምፈልገው ሊቁ መላከ ሰላም እንዳሉት ሳሙኤል ለገንዛ መልካችንና ለሀገራችን ፍቅር የሰጠ እግዚአብሔር የተመሰገነ እንዳሉት ሰው የገንዛ መልኩን ይወዳል። የፈለገው ቢሆን ከኔ መልክ የበለጠ አለ ብዬ አላምንም አይደል? አንቺም እንደዛው ነው። ይሄ እኮ ትልቅ የስነ ልቦና ከፍታ ነው። ልክ እንደዛ ሰው የተወለደበትን ሀገር ይወዳል። ሰው የተወለደበትን ሀገር ያከብራል። ሲያከብረው ሲወደው ያለመዋል፣ ይጠብቀዋል። እንደዚህ እኮ ነው። እግዚአብሔርም አዳምን እኮ በገነት ሲፈጠር ይጠብቃትም ያበጃትም ዘንድ እኮ ነው።
እንዲጠላት አይደለም፣ እንዲጠብቃት እንዲያበጃት፣ የሚጠብቃትና የሚያበጃት ደግሞ ሲወዳት ነው። ይሄ የትኛውም ሀገር ስነ ልቦና ግንባታ ውስጥ ያለ ነው። በነገራችን ላይ የኛ ብቻ እንዳይመስል፣ እኛማ እኮ ያለውንም ሌሎቹ እኮ የሌላቸውንም ጭምር እየተጠቀሙ ነው ስነ ልቦና ሀገር የሚገነባው ትውልድ የሚገነባው። እኛ ግን ያለውን ውሸት በማለት ተረት በማለት የተጠመድን ይመስለኛል። ይሄ ግን ያ ሀሳብ ዝም ብሎ የመጣ እንዳይመስልሽ። ከጀርባ እንግዲህ ትልቁ ነገር አንድን ሀገር ለማፍረስና ለማጥፋት የራሱ ዜጎች እንዲጠሏት፣ እንዳይተማመኑባት፣ እንዲንቋት ማድረግ ነው አይደለም? አንድ ቤት ውስጥ ትዳር እኮ የሚፈርሰው ባል ሚስቱን ከናቀ፣ ሚስት ባሏን ከናቀች፣ ከዛ በኋላ ለዛ ትዳር ትጨነቂያለሽ፣ እንደዛ ማለት ነው። እና ዝም ብሎ የመጣ አይደለም። ከኢኮኖሚውና ከዚህ ድህነታችን ጋር ተዳምሮ በጣም በአግባቡ እየተሰራበት ያለ ነገር እንዳለ መሆኑ ሰው ማስተዋል አለበት። እያንዳንዱ ሀገር ለራሱ ሀገር ፍቅር ከትምህርት ቤት ጀምሮ ይገነባል። ሁሉም ሀገር ለራሱ ትልቅና ውብ ነው። ከዚሁ ጋር እያይዤ ስለ ኢትዮጵያ ትንሣኤ አሁን ብዙ ጊዜ ይወራል። ሁሉም ሰው በየራሱ መንገድ ይገልጸዋል። ይህንንም ሀሳብ ወስደው ደግሞ ለራሳቸው መጠቀሚያ የሚያደርጉ አካላትም አሉ። የእርስዎን ሀሳብ እኔ ማግኘት ፈልጌ ነውና መጀመሪያ የኢትዮጵያ ትንሣኤ የሚለው ነገር ምንድን ነው? ማለት ትንሣኤ ሲባል ዳግም መፈጠር ነው? ዳግም መጸነስ ነው? ሞቶ መነሳት ነው? ግን ከዚህ በፊት ትንሣኤ በሚለው ነገር ያምናሉ? ኢትዮጵያ ትንሣኤ አላት? ቆይ አሁን እንግዲህ ብዙ ሰው ይሄንን ቃል ስለሚናገረው በጣም እንዳልኩሽ እንደ ቅድሙ ነው። ያልሆነ ተስፋ ያልሆነ ስሜት የመፍጠር አንዳንዱ በሃይማኖት ሽፋን፣ አንዳንዱ በዝም ብሎ ፕሮፌሲ እኔ ነብይ ነኝ በሚል በሚሰጠው አይደለም። ሀገራት ትንሣኤ አለን ብለው የሚያምኑ ሀገራት አሉ። ሬኔሳንስ የምንለው ማለት ነው። አንዳንድ ሀገሮች ደግሞ ብልጽግናቸው እድገታቸው ወደ ኋላ ማይሄድ ዝም ብሎ የሚጀመር ይኖራል። እንደ ኢትዮጵያ ያለ ረጅም ታሪክ ያላቸውና ባለፈ ታሪካቸው ውስጥ የተወሰነ ታይም ግሎሪየስ ካለ ወይም እድገትና ጥበብ ካለ ያንን አምጥቶ ወደፊት ለመፈንጠር እንደ ሬኔሳንስ ይጠቀሙበታል። ስለዚህ ሁሉም ሀገር አይደለም። አንዳንድ ሀገራት በአጭር ጊዜ ለምሳሌ አሜሪካ ትንሣኤ የሚባል ለአሜሪካ አይሰራም። አሁን በ100-200 ዓመት ውስጥ የነበረች ሀገር ናት። ምድረ በዳ ነች። ስለዚህ አውሮፓውያን ሄዱ፣ ኢንዱስትሪ አብዮት አቀጣጠሉ፣ ሀገር አደገ። አየሽ፣ እንደ ኢትዮጵያ አይነት ደግሞ በጣም ረጅም ዘመን ያላት ታሪክ ያላት ሀገር በአንድ ወቅት እስከ ህንድ ውቅያኖስ የሚደርስ አንዳንዶች እንደውም እስከ አትላንቲክ ውቅያኖስ የሚደርስ ስፋት የነበራት ምልክቶቹ አሁን የምናያቸው የአክሱምን ዘመነ መንግስት ብትወስጂ ያንን ሀውልት ማየት የሰዎቹን ቪዥን ነው የሚያመለክት። ያን ሀውልቱ እንዴት ተሰራ ከሚለው በላይ የነበራቸው ግንዛቤ ነው። ለምሳሌ ላሊበላን ስትወስጂ ያንን አሁን እኮ ከዛም የተሻለ መስራት ይቻል ይሆናል። አሁን እንጥረብ ብንል ሜቢ ቴክኖሎጂ ሊያግዘን ይችላል። ግን በወቅቱ የነበራቸው በህሊና ውስጥ ያሳዩ የመረዳት አቅማቸው ከፍ ያለ ከሆነ በመሀል የሆነ ቦታ አጥፍተናል ማለት ነው። የሆነ ቦታ ላይ ሙተናል ማለት ነው። ስለዚህ እንደ ኢትዮጵያ አይነት እድገታቸውንና ብልጽግናቸውን ሲያስቡ ምንም እንዳልነበረ ከውጭ አምጥተው ለማደግ ቢበክሩ ችግር ውስጥ ይገባሉ። ከዛ ይልቅ ያለፈውን አምጥቶ የት ላይ ነው ሚስ ያደረግ ነው? የት ላይ ነው የጣል ነው? ለምንድን ነው እዛ ጨለማ ዘመን ውስጥ የነበር ነው ብለው ለመነሳት ይጠቅማቸዋል። ትውልድን ለማነሳሳት የራሳቸው የሆነ እድገት ለማምጣት እጅግ ጠቃሚ ነው። በዓለም ላይ እንደዚህ አይነት ሀገሮች የሉም። አየሽ፣ ይሄንን ግብጾች ይጠቀሙበታል አይደለም? በመሀል እኮ በቅኝ ግዛት ተይዘዋል። ግን ያንን ሁሉ አልፈው ወደ ፈርዖን ሄደው እንዴት ነው ወድቀን ቅኝ ግዛት ውስጥ ልንወጣ የነበረው ዓለምን መንገዛ ነው። ብዙዎች እንደዚህ አይነት ነገር አለ። ስለዚህ የስራ
የእድገት የእሳቤ ምንጭ ነው። ይሄ ኢትዮጵያ ነው ሬኔሳንስ ትንሣኤ ስንል እንጂ የሆነ ዝም ብለን እጃችን አጣጥፈን ተአምር ይፈጠርልናል ማለት አይደለም። ወይም ከሆነ ኮርነር አንዱ ተነስቶ የኢትዮጵያ ትንሣኤ ደርሷል ቀርቧል ስላለ አይደለም። ይሄን ተረድተን መስራት ከቻል ለውጥ ይመጣል። ይሄን ትተን ግን ሁለተኛው ፓራዳይም ምንም እንዳልነበረን አርገን ከውጭ እያመጣን ኮርጅ ብንል ታሪክ ያለን ህዝቦች ስለሆነ አይገጥምም። ይሄ ላለፈው 40 ዓመት እኮ ሞከር ነው ፌል ያደርጋል። ከውጭ አመተን ለማዳቀል ስንሞክር ፌል እያደረገ አስቸገረን። ምክንያቱም ባህል አለን፣ ሃይማኖት አለን፣ ስነ ልቦና አለን፣ ቋንቋ አለን። የምናመጣው ቴክኖሎጂ ሁሉ ከቋንቋችን ጋር መጋባት አልቻለም። ስለዚህ እንደ ሌላ እንደ ኤዥያ ወይም እንደ እንትን ተመንጥቀን መውጣት አልቻለም በግዢ ቴክኖሎጂ ማለት ነው። ይሄ ለማለት ነው ትንሣኤ ሲባል እና የሆነ ቦታ ያለ አንድ ሰው ድንገት መጥቶ የሚያመጣው ከዛ ሁላችን አጨብጭበን የምንቀበለው አይነት ነገር አይደለም። የፖለቲካል ኢኮኖሚ እሳቤ ነው። እንዲህ ብለን ካሰብን በዚህ እሳቤ ትውልዳችን ከቀረጽን ከኋላው አምጥተን የጨለማውን ዘመን ስህተት ተምረን ልንወጣበት የምንችለው የፖሊሲ ሀሳብ ነው፣ የፖሊሲ ምንጭ ነው። እኔ የምረዳው እንደዛ ነው፣ የእኔ ሀሳብ ማለት ነው። አሁን ቅድም እንዳሉት ይሄን የኢትዮጵያ ትንሣኤን ልክ ከሆነ ቦታ ድንገት ነገ ሲነጋ ድንገት የሚመጣ አድርገው የሚጠቀሙ ሰዎች አሉ። ለእነዚህ ሰዎች ደግሞ አንዳንድ መምህራን መልስ ሲሰጡ ምንም የምንጠብቀው የኢትዮጵያ ትንሣኤ የለም፣ የሃይማኖት መምህራን ከሆኑ እኛ እንደ ክርስቲያን የምንጠብቀው የክርስቶስን ዳግም መምጣት ነው እንጂ የምንጠብቀው ይሄ የሃይማኖት እሳቤ አይደለም ያልኩሽ ለዚህ ነው። እና ሰው ግራ ተጋብቶ ነው ያለው። አይ ሰው ለምን ግራ ይጋባል? ኢትዮጵያ ተስፋ ነው። ቅድም ያልኩት ነው። ሁልጊዜ አንደኛ ጭልጥ ብለን ስለ ራሳችን ያለን ኢሜጅ አበላሽተን ደግሞ ኢትዮጵያ ምንድናት ማለት አንድ በሽታ ነው። በሌላ መንገድ ደግሞ የሆነ ሰው ተስፋ ማድረግ አንድ ሌላ በሽታ ነው። the point is ሬኔሳንስ ማለት ወይም ትንሣኤ ማለት በሀገራት ውስጥ ረጅም ታሪክ ያላቸው ሀገሮች ከኋላ ግሎሪየስ ታይም ካለ ምልክቶቹ ካሉ እነዛን አምጥተው ለአሁን አዳብረው አዲስ እሳቤ አዲስ መንገድ ትራጀክተሪ ለመፍጠር ያገለግላል በሚል የሚነሳ ነው። ዝም ብሎም አይደለም። ቅድም እንዳልኩት ነው። እንደዚህ አይነት እንደ ኢትዮጵያ ያለ ረጅም ታሪክ ካለሽ ከውጭ አዲስ ነገር ባመጣሽ ቁጥር እንቅፋት ይሆናል። በደንብ ሀላጋባሽው አብረሽ ማለት ነው። አይሽ ለምሳሌ የትምህርት ስርዓታችን ረጅም የትምህርት ዘመን ነበረን እዚህ ሀገር። እሱን ድንገት ተውንና የእንግሊዝን ካሪኩለም አመተን ሞከር ብዙ ችግር ውስጥ ገባን። አይሽ ከዛኛው አምጥተን ስላላጋባ ነው ማለት ነው። ስለዚህ የፖለቲካል ኢኮኖሚ የማህበራዊ ብልጽግና ሀሳቤ ነው እንደዚህ አይነት ሀሳቦች ማለት ነው። ይሄ ደግሞ ለኢትዮጵያ ብቻ አይደለም፣ ብዙ ሀገሮች አላቸው። ይሄ ሲባል ተስማምተን ተነጋግረን ዲስኮርስ ውይይት ተደርጎበት በምሁራን በምን ዜጎች እንዲረዱ ተደርጎ የሚመጣ ነው እንጂ የሆነ ሰው ሻማ ችቦ እያበራ ወይም የሆነ ሰው የሆነ ቦታ ሂዶ ሆ ብሎ የሚያመጣልን ነገር አይደለም። ለዚህ ነው የሃይማኖት ሰዎችም ኮንፊውዝድ ይሆናሉ ይህን ነገር ሲሰሙ፣ ምክንያቱም መጽሐፍ ውስጥ የለም። ግን ይህንን ሀሳብ ሲነቅፉ ደግሞ መጠንቀቅ አለባቸው፣ ሌላኛውን ደግሞ እንዳያጨልም ማለት ነው። እኔ የምረዳው ይሄ ነው። ይሄ የኔ መረዳት ነው። አሁን የምነግርሽ ሁለት ጽንፍ እኮ ነው ያለው። ደግሞ ኢትዮጵያ ትንሣኤ አላት ተብሎ ተስፋዋ እንደሚነገረው ሁሉ በተቃራኒው ደግሞ በቃ ኢትዮጵያ ልትፈርስ ነው፣ ከካርታ ላይ ልትጠፋ ነው፣ ልትበተን ነው እንደ ሀገር። ሁለቱም የአስተሳሰብ ድክመቶች ናቸው። ሁለቱም ደካማ አስተሳሰብ ይመስሉኛል። እኔ ዜጎች ስለ ሀገራቸው ተስፋ አላቸው። ምንጊዜም ተስፋቸውን እውን የሚያደርጉበትን መንገድ ይመርጣሉ። ከሚመርጡት መንገድ ህዝብን ሊያነሳሳ ሊያበረታታ አንድ ሊያደርግ የሚችል ጽንሰ ሀሳብ ስነ ልቦና ይፈጥራሉ። ልክ አሁን አሜሪካኖች አሜሪካን ድሪም እንደሚባለው ማለት ነው። ልክ እንደዛም እያንዳንዱ ሀገር አለው። ልክ እንደዛ ይሄ ውርደት ይበቃናል፣ ይሄ መከራ ይበቃናል፣ ሀገራችን አቅም አላት፣ ሀገራችን በቂ መስፈንጠሪያ ታሪክ አላት፣ ስለዚህ ልንነሳ ከውድቀታችን ይገባል ማለት መቻል አለብን። እንደ አዲስ የምንጀምር ደግሞ ግን አይደለን፣ ምክንያቱም ብዙ ጉዳዮች ስላሉን ማለት ነው።
ይሄ በጣም ትክክለኛ የሰከነ መረዳት ነው። እሺ ቅድም ወደ አነሳው ጥያቄ ልመለስና የኢትዮጵያን ትንሳኤ ወይም ደግሞ ትንሳኤ የሚለውን እንኳን አሁን እንዳሉት በጣም ስለበዛ ባንጠቀመው እንኳን መጪውን የኢትዮጵያ ብሩህ ጊዜ ከጣና ሐይቅ ጋር ወይም ደግሞ ከአባይ ወንዝ ጋር የሚያስተሳስሩ ሀሳቦች አሉ። እኔ ሚተራሊዮንን ሳነብ ሚተራሊዮን የታመመች እናት ናትና መድኃኒቷን ደግሞ ፍለጋ ወደ ጊዮን ወንዝ ምንጭ ከዛ እንደሆነ መድኃኒቷ ተጠቁሟልና ሚተራሊዮንን ያው እርሱ ነው የሚነግሩን፣ ግን እኔ እንደ ኢትዮጵያ አድርጌ ነው ያየዋትና መድኃኒቷ ከዛ ከሆነ እንደው ወደፊትን እኛ ከምናውቀው ውጪ ኢትዮጵያና የአባይ ወንዝ ወይም የጣና ሐይቅ የሆነ አንዳች ቁርኝነት ይኖራቸው ይሆን ወይ? አሁን ይህን ጥያቄ አልመልስም። ለምን መሰለሽም አልመልሰው? አንድ ደራሲ አንድን ሀሳብ ይጽፋል። በቃ እሱ ጽፎ ጨርሷል። ከዛ በኋላ እዛ መጽሐፍ ላይ ነው የሚያስፈልገው ውይይት ወይም ዲስኮርስ። አሁን ኤግዛክትሊ ያልሽውን ሰዎች ነው መወያየት ያለባቸው። ሪሊ ካነበቡት ክብር ሰጥተው ካነበቡት ምንድን ነው ሊለን የፈለገው፣ ምን ለማለት ነው የፈለገው የሚለውን ነው። እኔው ጽፌ እኔው ማብራራ ከሆነ ሀሳቡ የውይይት ሀሳብ አይሆንም ማለት ነው። እሺ በመጽሐፍቶቼ ላይ ብዙ ውይይት እኔ የማልፈልገው ትችትም ለመሸሽ አይደለም፣ ወይም ውዥንብር ኑሮ ያንን ለማጥራት ላለማጥራት አይደለም። አንድ ሰው መጽሐፍ ካወጣ በኋላ የእሱ ኦፒኒየን እዛ ላይ አብቅቷል፣ በእኔ እምነት ማለት ነው። ኤግዛክትሊ አንቺ ልክ ይህንን ሀሳብ ይዘሽ የስነ ጽሁፍ ባለሙያዎች ወይም የሚቀራረቡ ባለሙያዎች ያነበቡ ሰዎች እንዴት ተረዳችሁ የሚል ውይይት እዛ ላይ ነው መካሄድ ያለበት። እኔማ ባልኩት መንገድ አልኩት። እሺ ወደ ቀጣዩ ጥያቄ ይለፍ። እዚህ ችቦ ላይ በ2015 ዓመተ ምህረት መግቢያ ወር ላይ ለስራ ጉዳይ ከአልጀዚራ ጋዜጠኛ ጋር እንደተገናኛችሁ ነው። ከመካከላችሁ አንዱ ለጋዜጠኛው ኢትዮጵያ ያለችበትን አሁናዊ ሁኔታ ሲጠይቀው የተመለሰ አስገራሚ ምላሽ አለና እሱን ጥያቄ እኔ ለእርሶ ልጠይቆት። አሁን ያለችውን ኢትዮጵያ በፖለቲካ፣ በማህበራዊ ጉዳይ፣ በሃይማኖታዊ ጉዳይ፣ እንደው በኢኮኖሚው፣ በሁሉም ነገር እንዴት ይገልጿታል? እንደው በእርሶ አይን አሁን ያለችውን ኢትዮጵያ ብናያት ምን ትመስላለች? አሁን ያለንበት ጊዜ ከባድ ጊዜ ነው ለብዙ ዜጎች። እውነተኛ በየቀኑ የሚጋፈጡት መከራ ያለ ሲሆን ለአብዛኛው ለሁሉም ኢትዮጵያዊ ማለት ደግሞ የሚያስጨንቅ ድባብ እንግዲህ ያለበት ነው። ሁለት ነገር አለ። አሁን ባለው ሁኔታ በየዕለቱ የሚሰቃዩ ሰዎች አሉ። ባለው አለመረጋጋት ህይወታቸውን የሚያጡ፣ አካላቸውን የሚጎል፣ ንብረታቸውን የሚያጡ፣ ሜዳ ላይ የወደቁ ብዙ ሰዎች አሉ። ከዛ በላይ ደግሞ እንደ ዜጋ ቤትም ቢኖርሽ ንብረትም ቢኖርሽ ለጊዜው ሰው ባይሞትብሽ የሚፈጥረው የስነ ልቦና ጫና አለ እና በጣም ከባድ የሚባለው ጊዜ ነው። ግን ይህን ከባድ ጊዜ የምናልፈው ይሄ ከባድ ጊዜ ወስዶ የሚያደርሰንን ቦታ በተስፋ ካለን አስተሳሰብ ከያዝነው ነው። ለምሳሌ በቃ አሁን ያለው ነገር ጥሩ አይደለም፣ በቃ እንግዲህ አበቃ ማለት ነው ካል ጉዳዩን እየዘጋ ነው ማለት ነው። ግን እንደ ታላቅ ሀገር፣ እንደ ታላቅ ሕዝብ ታላቅ ታሪክ እንዳለው አሁን ያለንበት ጊዜ እጅግ መጥፎ ጊዜ ነው። ግን ልናልፈው ይገባል፣ ልንሻገረው ይገባል፣ እንችላለንም የሚል የአጠቃላይ የህብረተሰብ ኮሚትመንት ወይም ውሳኔ ይጠይቃል። እዚህ ውስጥ ነው ሀገር የሚፈርሰው፣ አእምሯችን ውስጥ ነው እና ያንን መቀበል የጀመርን ቀን ነው ነገሮቹን ማብቂያ የሚያደርጉት። አሁን ካለው ይከፋል የሚመጣው ማለት ነው። ስለዚህ ጭንቀታችንና ፍርሃታችን ማብቂያው በታላቁ ተስፋችን ላይ መሆን አለበት። ብዙ ሀገሮች የወጡት ከነዚህ ሁለት ምርጫዎች የተነሳ ነው፣ የወደቁትም የተነሱትም ማለት ነው።
እናልፈዋለን። ችግር ላይ ነን፣ ግን ይህን ችግር ማለፍ አለብን፣ ይገባናል፣ እንችላለን ምንል ከሆነ ወደ መፍትሄው ስለምናተኩር እንወጣለን። ግን ችግሩን የበለጠ እያገዘፍን የቆዘመን ከሄድን ደግሞ ሊያፈርሰን ለተነሳ ነው አካል ያው መዶሻ እንደማቀበል ነው የሚሆነው። ስለዚህ ፔኑ ስቃዩ ከባድ ነው፣ ግን ማለፍ አለብን። ይህንንም ያው ፈቃደኛ እኮ ነው የሚመልሱልኝ። አሁንም ስለ አባይና ስለ ጊዮን ነው ጥያቄና ጊዮን የሚለው ስም መጽሐፍ ቅዱስ ላይ ነው እንግዲህ ኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ የምናነበውና ጊዮን የሚለው ወንዝና አባይ አሁን እኛ ብለን የምንጠራው አንድ ነው ወይ ወይም ሁለቱን ስሞች ለአንድ ወንዝ መጠቀም እንችላለን ወይ? አያይዘው ደግሞ ቢመልሱልኝ ደስ የሚለው እዛው ምዕራፍ ላይ የሁለተኛው ወንዝ ስም ጊዮን ነው፣ እርሱም የኢትዮጵያ ምድር ሁሉ ይከባል ይላል። የአባይ ወንዝ አወራረዱን ስናየው የኢትዮጵያ ምድር አይከብምና ትርጉም አለው ወይ? የኢትዮጵያ ምድር ይከባል ሲባል ቅድም ባልኩሽ እናያዘውና እሱን ትቼ ግን ስለ አባይ ወንዝ ብቻውን ነው እኔ አሁን ላወራሽ የምፈልገው። እዛ ላይ ያለው የተጻፈው ተጽፏል። ለሚወያዩ ሰዎች እንቶ አንድ ማረጋግጥልሽ ነገር በጥንቃቄ የተጻፈ ጽሁፍ መሆኑን ብቻ ነው ምነግርሽ። በስሜት የተጻፈ አይደለም። ግን ኢትዮጵያ ካላት ትልቁ አቅሟ ወንዞቿ ናቸው። የድህነት መውጫዋ የብልጽግናዋ መንገድ የሚቀደው ከመሬቷ ነው። መሬቷ ካመነጨው ወንዟ ነው። አባይ ስንል አባይ ኃይል ነው። አባይ እኮ አሁን ይሄ ግድብ ለምሳሌ እንዳሰብ ነው ብንጨርሰው 6000 ሜጋዋት ኃይል ቢያመነጭ ይህ ኃይል የከተማ ባቡርን ያንቀሳቅሳል፣ የፋብሪካዎችን የኃይል ችግር ይፈታል። ይህ ኃይል ለብዙ ወጣቶች የስራ እድል ማነቆ የሆነውን ኤሌክትሪክ ትንሽ በይዶ ለመኖር እንኳን የሚያደርግ እና እሱ ደግሞ አንድ ብቻ አይደለም ብዙ ነው ሊሆን የሚችለው። መሆን የነበረበትም ደግሞ ቀድሞ ነው። ይሄ ሁሉ የምታየው ውስብስብ ችግራችን ምንጭም ያን ከማድረግና ካለማድረግ የሚመነጭ ነው። ስለዚህ የሆነ መለኮታዊ ድባብ መስጠቱን ለጊዜው እንትወውና እሱ አሁን ባለ ሌብል ጉዳዩን እንትወውና ፊዚካል በሆነው በሃይድሮሎጂ ሴንስ የኢትዮጵያ ወንዞች ውሃቸው መስኖ ነው፣ ጉልበታቸው ኤሌክትሪክ ነው፣ ብዙ ነገር ናቸው። ግን ከአቅማቸው የተጠቀምነው 5% እንኳን አይሆንም። ስለዚህ ምኑ ላይ እንደጋረደብን ራሱ በጣም ይገርመኛል። ይሄን ግድብ አሁን የሰራነውን ግድብ የዛሬ 30-40 ዓመት ብንሰራው ኑሮ በጣም አነስተኛ ወጪ እንሰራው ነበር። እስካሁን ብዙ ልምምዶች አመተን ነበር። ብዙ ልምምድ ማለት ነው። እና አብስትራክት አናርገው፣ የሚታይ እኮ ጋድ ነው። በመጽሐፍ ቅዱስም የሚነገሩን ነገሮች በጣም ግልጽ በሆኑ ቋንቋዎች አንወሰደው። ከጀርባ ብዙ ሚስጥሮች አሉት። ለምሳሌ አንዷን ነክቼ ማለፍ ስለምፈልግ ነው። እስራኤላውያን ወደ እስራኤል ሲገቡ ከግብጽ ማርና ወተት የምታፈስ ሀገር ትወርሳላችሁ ተብሎ ነው የሄዱት። ሲደርሱ እኮ እንኳን ማርና ወተት የሚያፈስ ልም ያለ ድንጋይ በረሃ ነው። ዴልታ ከሆነው ከግብጽ ከአባይ ወንዝ ምን የመሰለ አፈር ከፈሰሰበት ግራና ቀኝ መሬት ወጥተው እዛ ድንጋይ የሆነ መሬት ላይ ሲሄዱ በጣም ይገርም ነው። ግን አእምሯቸው ውስጥ ምንድን ነው ያሉት? እግዚአብሔር አይዋሽም፣ ማርና ወተት ታፈሳለች ብሎናል፣ ማፍሰሱ የኛ ፋንታ ነው ያሉት። ስለዚህ የናጌቭ በረሃን የሲናን በረሃ ሄደሽ ብታይ እኮ እንኳን ያን የመሰለ አዝመራ ሊዘመርበት ይቅርና ለአንድ ቀን ማደር የማይቻልበት ነው። ግን ያ የውስጥ እንትናቸው አየሽ እግዚአብሔር አይዋሽም የሚለው ነው። መጽሐፍቱንም መረዳት ያለብን እንደዛ ነው። አሁን በሚያምንና በማያምን ራሱን ዘመናዊ ባደረገና ራሱን የአገር ባህል ተቆርቋሪ ባደረገ ውዝግብ ውስጥ ሆነን እንደነዚህ አይነት ነገሮችን አሁን በሚዲያ እየቀረብኩ ማጃጃልም አልፈልግም።
ጊዜ ያለው። ግን ትልቁ ፊዚካል ሃይድሮሎጂ እንኳን አይተን ወንዞቻችን ለኢትዮጵያ ብልጽግና በቂ በላይ ናቸው። ይህን ስንናገር የሆነ ቦታ የመጣ እንትን አይደለው፣ ትንቢት ተናጋሪ አይደለው። አማን ኢኮሎጂስት እንደ አንድ ባለሙያ ነው የምናገረው። ኦፍኮርስ እዚህ ሀገር የሙያ ባለሙያ ተነግሮ ይሰማል። እሱ ሌላ ታሪክ ሆኖ ግን አትሊስት ባለሙያ ነኝ ብዬ አምናለሁ። በዚህ መስክ የምናገረውን አውቃለሁ ማለት ነው። ችቦ ላይ በጣም የወደድኳት ሀሳብ አለችና እኛም እንድንወያይባት አሁንም ዘመኑን በጣም ተዋጃለች ብዬ አሰብኳት አንድ ሀሳብ አለችና ባነባት ደስ ይለኛል። እሺ ካበረቱን ይልቅ ያሰናከሉንን፣ ካዳኑን ይልቅ የገደሉንን፣ ካከሙን ይልቅ ያቆሰሉንን ለምን ሁሌ እንደምናስታውሳቸው ይገርማል። ሔዋንን ካሳታት እባብ ይልቅ ጻድቁ አቡነ አረጋዊን ተሸክሞ ተራራ ያወጣው ዘንዶ ለምን ብዙ አይሰበክለትም? ለአዳም ከተከለከለችውና ለሞት ካበቃቸው እጸ በለስ ይልቅ በምቾት በተድላ የሚያኖሩን ሚሊዮን እጾች ለምን አይወራላቸውም? በጎ ተግባር ከበጎ ተግባር ይልቅ ለምን ክፉና መሰናክል አእምሯችንን እንደሚሞላው ይደንቃል። መሰናክልስ አንድ ጊዜ ሲያሰናክነን ሌላ ጊዜ ትዝ ሲለን ለምን ሲበድለን ይኖራል? ከሚጠሉን ይልቅ የሚወዱን ይበዛሉ። ሊያጠፉን ከሚዝቱብን ይልቅ ሊደግፉን የሚፋጠኑት ብዙ ናቸው። ብዙዎች በጎ ሆነውልን በጥቂቶች ጥላቻ ለምን እንጨነቃለን? በዚህ ዓለም ፍትህ የሚያጓድሉ ጨካኝ መሪዎች ሞልተዋል። ከነዚህ ሁሉ በላይ ግን ፍርድ አዋቂ ለሁሉ አዛኝ ፈጣሪ መኖሩን እንረሳለን። ዓለም በክፎች ላንቃ የተነሳ የከፋች መስላ ትታየናለች። በሀገራችን ሚዲያውን ክፎች ስለያዙት ወይም ለክፉ ብቻ ትኩረት ስለሚሰጡ በጎ ሰዎች የጠፉ ይመስል ሰማዩ ጠቁሮ በክፋት ደመና ተሸፍኖ ይታየናል። ይሁን እንጂ ክፎች ጥቂት፣ ደጎች ግን ብዙ ናቸው። አዎን በጎች ብዙ ናቸው። እርግጥ ክፎች አብዝተው ይጮሃሉ፣ ደጋጎች ዝምታን ይመርጣሉ። በብዙ ቅባትና ቅመም የተሰራን ወጥ አንድ ዝንብ ስታርፍበት የወጡ መዓዛና ጥፍጥና እንደሚጠፋ ሁሉ ዓለም በጥቂት ክፎች ውበቷ ጠወለገ፣ መዓዛዋ ከረፋ። ነገር ግን የኛ የልቦና ውቅር የስነ ልቦና ቅኝት ችግር ይመስለኛል። ለክፎች የተጋነነ ትኩረት እንሰጣለን። የረዳንን ስንዘነጋ የጎዳንን ቂም አርግዘን ለዘመናት እንኖራለን። ካፈቀረን ይልቅ የጠላን ለምን ሁልጊዜ ትዝ ይለናል? ከሚያፈቅሩን ብዙዎች ይልቅ የሚጠሉን ጥቂቶች ለምን ሰላማችንን ይነሱናል? እያለ በጣም የሚገርምና በተለይ አሁን ያለንበትን ሁኔታ በሚዲያም አንጻር ስናየው መጥፎ ነገርን ተሽቀዳድመን እውቅና መስጠት፣ ተሽቀዳድመን መዘገብ፣ በሃይማኖት ቦታዎች እንኳን በአውደ ምህረት ላይ እንኳን ከእግዚአብሔር ይልቅ ስለ ዲያብሎስ አንዳንድ ቦታ ላይ ሲወራ እናያለን። እና ይሄ እውነት የዘመናችን በሽታ ነውና እንግዲህ እኔ የኔን ትዝብት ነው የጻፍኩት። ግን ከዚህ ትውልድ ከዛ ትውልድ ወይም ማለት አልፈልግም። የሰው ልጅ ጠባይ ነው ቤዚካሊ ሰው ጠባይ ወይ እንግዲህ የሰው ልጅ ስንል በጣም ሰፊ ነው። ግን የሁላችን ጠባይ ስለመሰለኝ ነው። ቂም አንረሳም፣ ቂመኞች ነን። የበደለን ሰው ለረጅም ዘመን አብሮን ይኖራል። በጎ ያረገልን ሰው ግን እንረሳዋለን። የሚጠቅመን ግን በማስታወስ ራሱ ማለት ነው። የሚጠቅመን በጎውን ማስታወስ ነው ራሱ የሚጠቅም ማለት ነው። ምክንያቱም ያ የተበደልሽው ጊዜ ተጎድተሻል፣ በአክሽኑ በድርጊቱ ማለት ነው። አሁን ድረስ ስናስታውሰው ደግሞ ሌላ በቃ ያው ጉዳት የደጋገመ ከኛ ጋር ይኖራል። ግን በጎ ያረገልሽን ሰው ያን ጊዜም ድርጊቱ በጎ ነው ብታስታውሹም ደግሞ በጣም ደስታ ይሰጣል። አንደኛው አንግል ይሄ ነው። ሁለተኛው አንግል በዚህ ክፋት መጠኑ እና ብዙ ሊሆን ይችላል። አድራጊዎቹ ግን ጥቂት ናቸው። በጎ ደግሞ አድራጊዎች በጣም ብዙ ናቸው። የሚገዝፈው እኛ የምንረዳበት መንገድ ነው እና አሁን ላለንበት ማህበራዊ ቀውስም
ክፉን ብቻ እርግጥ ያሳዝናል፣ መርሳት የለብንም፣ መተው የለብንም። ግን እሱን ብቻ ካሰብን እኛም የዛ ባህሪ ይጋባብናል። ያን ጠባይ እየተጋባብን ነው የሚሄደው። ሳናቀው ወደ ጭካኔ ባየን ቁጥር፣ ጭካኔ ባስተወዝ ቁጥር ወደ ጭካኔ ነው የምንሄደው እና በጎን ነገር ማሰብ ጥሩ ነው። ግን የሰው ልጅ ጣፋንታ ነው የሚገርመው። በራሱ በሰራው የዜና አውታር ባለው ነገር ሁሉ ደጋግሞ የሚያነሳው ጉዳቶችን እና መከራውን ነው እና ራሱን በራሱ በዚህ ምድር ላይ መጥፎ ፍጡር አድርጎ ስሏል። ይሄ በጣም አሳዛኝ ነው። አሁን በተለይ ማህበራዊ ሚዲያው በጣም እየበዛ ሲመጣ ይሄ ነገር በጣም ጎልቶ እየወጣ ነው። ምክንያቱም ሰዎች ጥሩ ነገር ከማየት ይልቅ ወደዚህኛው ያመዝናሉ። ምንም ጥያቄ የለውም እና የበለጠ ክፉ ነገሮች ደግሞ እየተፈጠሩ ነው። አሁን በምሳሌም ስናየው ለምሳሌ አንድ ኢትዮጵያዊ አሲድ ለመጀመሪያ ጊዜ ፊቷ ላይ የተደፋ ጊዜ ከዛ ፊት አልነበረም እንደዛ አይነት ታሪክ እና እሱ ነገር በጣም ሲወራ የሚወራው እኮ እየተወገዘ ነው። ግን ምን ሆነ? እየበዛ መጣ። ከዛች አጋጣሚ በኋላ ብዙ ሴቶች ፊታቸው ላይ አሲድ ተደፋ። በሽታም ሰው ማያውቀውን በሽታ አይታመምም ይባላል። ስለ ካንሰር በሽታ ሲወራ ብዙ የካንሰር ታማሚ እየጨመረ ነው የሚሄደው ከመጥፋት ይልቅ ማለት ነው። እና እንዴት ነው መቆም ራሱ የሚችለው? ምክንያቱም ሰው መጥፎውን ነው እያየ ያለው። ያንን የሚሰራውም ሰው ደግሞ እየተጠቀመ ነው ያለው በገንዘብም ልብስና በማካበትም ማለት ነው። ስለዚህ ይቆማል ብለን ለማሰብ በጣም የሚያስቸግር ደረጃ ላይ ደርሰናል። እና በቤተ ክርስቲያንም ደግሞ ሲታይ እንዴት ነው ሰዎችስ አሁን ስለ እግዚአብሔር መማርና ስለ ዲያብሎስ መማር አለ። እንዴት ነው መሳ ለመሳ ሆኗል? እንዴት ነው እሱ ነገር? አው እንግዲህ አሁን መጥፎ ነገር አይ ነገር ማለት አይደለም። መጥፎ ነገር አንድ የድርጊቱ ከሆነ ተነግሮ መወገዝ አለበት። ችግሩ የምናቀርብበት ስነ ልቦና ነው። ሪሊ ሚዲያው የሚያቀርበው ለምንድን ነው? ያ ነገር ተወግዞ ወንጀል ሆኖ ፍርድ እንዲቀርብበት ነው ወይ? አይደለም። የእውነት ለመነጋገር ለኛ ለአንዳንድ ሰው እንጀራ ነው ያን ነገር ማውጣት ማለት ነው። ከሌ እንዲሆነ፣ ከሌ ተቃጠለ፣ ከሌ እንዲያለ ብዬ የማደርገው ጨንቆኝ የስነ ልቦና ጉዳት አድርሶብኝ እንዳይደገም በሚል መንፈስ አይደለም እያወጣን ያለ ነው። በቃ ሰው ማየት ደስ ስለሚለው እናወጣለን። እኛ ድርሻችን ወስደናል። ሰውም ደግሞ እንደዚህ አይነት ነገር ደጋግሞ ማየት የሚመርጠው መሆኑ ነው ትልቁ የሞራል ኪሳራ የሆነው። አይሽ አንድ ሰው የሆነ ጥበብ ፈጥሮ ራሱን ቻለ ተብሎ ዜና ቢነገር ብዙ አናዳንቀው። አንድ ሰው ከሌን ገደለ ብንል ግን ጆሮአችን ለምን ያኛውን ይመርጣል የሚለው በጣም ይገርማል። እና አጠቃላይ የስነ ልቦና ስብራት አምጥቷል። አየሽ ግን አሁን ደግሞ የባሰው ነገር ምንድነው? የምናየው የምንሰማው በሚሰቀጥጥ ስሜት አይደለም። በቃ ሌላ ጉዳይ፣ ሌላ አጀንዳ አለን እኛ የዛ ማባበሻ አድርገን ነው የምንሰበው እና በጣም ከመረጃ አልፎ ሱስ ሆኖናል፣ እንጀራ ሆኖናል። የሰው ልጅ መከራ ማለት ነው። ከዛ የምንወጣበት ምንም ጉዳይ አንከታተለውምም። ከምን ደረሰ ብለን ያቀረብነው ነገር እኮ በጣም ብዙ ስቃዮች አሉ። ደቡብ ሱዳን ውስጥ በአንድ ወቅት በ1992 በነበረው ረሀብ አንድ ልጅ ቤተሰቦቹ በረሀብ አልቀዋል። ልጁ ወደ መጠለያ ጣቢያ ወደ ምግብ ወደሚታደልበት ጣቢያ ለመድረስ አቅም አቅቶት መንገድ ላይ ይንኳተታል እና አንድ ይሄ ጥንባንሳ አሞራ ያየውና የሞተ መስሎት ሊበላው ሲጠጋ ልጁ ህይወቱ አለና ይንቀሳቀሳል። ስለዚህ አሞራው ልጁ ሲንቀሳቀስ ይቆማል። ልጁ ደክሞት ሲል ደግሞ ጠጋ ይላል። በዚህ ሁኔታ አንድ የጆርናሊስት ከኬንያ ከናይሮቢ በቻርተር አውሮፕላን ረሀቡን ለመዘገብ ነው የሚሄዱት እና ሂደው ሰማይ ላይ ያያሉ። እዛ አካባቢ ያርፉና ያንን ፎቶግራፍ ያነሳል። የአሞራውንና የልጁን ፍጥጫ ማለት ነው።
ፎቶግራፉን አንስቶ ተመለሰ በአውሮፕላን። ለኒውዮርክ ታይምስ ሸጠው ፎቶግራፉን። የኒውዮርክ ታይምስ ከቨር ፔጅ አድርጎ አወጣው። ዓለም ሾክ ዶነ። የረሃቡ መጠን ማለት ግማሹ በጥቁር መሳለቂያ ያደረገው፣ ግማሹም ሁማኒቴሪያን የሆነው ደቡብ ሱዳን ለካ ረሃብ ገብቷል ተንቀሳቀሰ። ኤኒዌይ ግን ይሄ ሰውዬ በዛ ፎቶግራፍ ሽልማት አገኘ፣ ግሩሙ ፎቶግራፍ ተብሎ ማለት ነው። እና በአንድ ወቅት ኢንተርቪው ሲደረግ አንዱ ሰው ጠየቀው፣ ጥሩ ነው ፎቶግራፉ የሆነ ሆነና ምን አደረክ አለው። መጨረሻ ላይ ለህፃኑ ምን አደረክ? አይ ቸኩዬ ስለነበረ ቶሎ ነው የተመለስኩ አለው። እና የሰጠው መልስ የሚገርም ነው። 2 ቮልቸርስ ነበሩ በወቅቱ። አንዱ ካሜራ አለው ብሎ ዘጋ ሰውየው። ምክንያቱም ጋዜጠኛው ቮልቸር ነው። ያኛው አክቹአሊ ልጁን ሊበላ ነው የሄደው። ይሄኛው ግን ከዛ ፎቶግራፍ ገቢ ለማግኘት ነው የሄደው። ለዚህ ነው። ስለዚህ አንዳንድ ሰው መጥፎ ነገር አይነገር ማለታችን አይደለም። መጥፎ ነገር ሊነገር ይችላል። ግን የምንናገርበት መንገድ ጉዳዩን ከመጥላት እና እልባት እንዲያገኝ ከሆነ ብቻ ነው ውጤት የሚያመጣው። አለበለዚያ እየተለማመድ ነው የሰው ልጅ አጠቃላይ ስነ ልቦናዊ ስብራት እንዲያመጣ በሚያደርግ ነገር መሆኑ ያሳዝናል። ስብናችን እንጠላለን ከተወሰነ ጊዜ በኋላ። አሁን የማየው ነገር ያ ነው። እየቆየን ክፉን ነገር እየደጋገምን ባየነውና በሰማነው ቁጥር ካላቆም ነው መጨረሻ ሰው መሆናችን እንጠላለን። ያ ነው መልእክቱ። ወደ መጨረሻ ጥያቄ ነው ማለፈው። ሁላችንም ኢትዮጵያውያን ኢትዮጵያን የምንገልጽበት የጋራ ነገር አለን። በጋራ ሁላችንም ኢትዮጵያ ሲባል ምን መልሰው ነገር አለ። ከዛ በላይ ግን ሁላችንም እንደ ህይወት መስመራችን እንደ ተጓዝነው ጉዞ፣ እንዳነበብነው መጽሐፍ፣ እንደ ተማርነው ትምህርት፣ እንደ ሄድንበት ቦታ ስለ ሀገራችን ያለን እውቀት፣ ሀገራችንን ምን ተረጉምበት መንገድ የተለያየ ነውና በእርግጥ እርስዎ በ6 መጽሐፎ ላይ ስለ ኢትዮጵያ ያሉትን ስሜት ገልጸውልናል። ግን እዚህ ጋር በቃል ቢነግሩኝ ደስ ይለኛል። የእርስዎ ኢትዮጵያ ምን አይነት ናት? በእርስዎ መንገድ ተጉዘን ብናያት። የኔ ኢትዮጵያ መልከ ብዙ የሆነች፣ ብዙ መልክ ያላት፣ ብዙ ሀብት ያላት፣ ረጅም ታሪክ ያላት ትልቅ ሀገር ነች። ሀብታም ስትሆን ድሀ የሆነች፣ እርግጥ ከፊት የነበረች አሁን ከኋላ ያለች፣ ልጆቿ በደምና በስጋ በእጅጉ የተጋመዱ ግን ብዙ ስምምነት የሌላቸው አገር ነች ለኔ። እና ይህን ሁሉ ደምሬ ግን ሳየው ከድካሟ ይልቅ ጥንካሬዋ፣ ከመከራዋ ይልቅ ተስፋዋ፣ ከድህነቷ ይልቅ ብልጽግናዋ ጎልቶ ማስባት በአእምሮዬ ውስጥ የመከራው አካል ነኝ እኔ ራሴ። ከመከራው የራኩ አይደለሁ። በመከራ ውስጥ ሁኜ ግን የማላማርራት አንድ ሰው ደሃ እናቱን በሚያይበት መንገድ ማያት ናት ለኔ ሀገር ኢትዮጵያ። ብዙ ሰዎችም የእርስዎን መጽሐፍ ያነበቡ ሀገራቸውን እንዲወዱ ሆነዋል። በሀገራቸው ተስፋ እንዳይቆርጡ፣ ምንም እንኳን ጨለማ ውስጥ ብንሆንም ነገ ግን ብርሃን አለ ብለው እንዲያምኑ ብዙዎች ሆነዋል እና ያንን ስላደረጉ እጅግ በጣም ያመሰግናለሁ። ወጣቶችን ወክዬ፣ ኢትዮጵያውያንን ወክዬ። ምክንያቱም ተስፋ ማግኘት በተለይ ምንም ተስፋ በሌለበት በሚመስል ጊዜ ውስጥ ጨለማ ውስጥ ሆኖ ብርሃንን መናፈቅ ትልቅ ነገር ነውና ያንን ስላደረጉልን በመጽሐፍቶቹ ያንን ስለሰጡን እጅግ በጣም ነው የማመሰግነው። በእውነቱ አድርጌ ከሆነ ደስ ይለኛል። ስሜቴን አጋርቼ ከሆነ እድሉን ስለሰጠሽኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዳችንም ስለሆኑ ከተወደደ ጊዜ ላይ ጊዜዎትን ሰውተው ነው የመጡትና እጅግ አመሰግናለሁ። እግዚአብሔር ያክብርልኝ። የተወደዳችሁ የመድሎት ቤተሰቦች ቆይታችን ይሄንን ይመስል ነበረ። አብሬያችሁ ቆይታ ያደረኩት ሰብለወንጌል ጸጋ ነኝ። በሌላ መርሃ ግብር ደግመን እስከምንገናኝ ድረስ በቸር ቆዩን።